እሺ ዛሬ ደግሞ ስለ ፖፖ የተወሰነ መረጃ እንነጋገራለን። ፖፖ ከተጀመረ ትንሽ ከአንድ 3 ዓመት በላይ ያደርጋል። ፖፖ ጋር ያለው መረጃ ምንድን ነው? አንደኛ ትክክለኛ የሆነ አፕሊኬሽን ነው። ሲቀጥል ከሌሎች ሶሻል ሚዲያዎች ለየት የሚያደርገው ብዙ ነገሮች አሉ። ይህን ሶሻል ሚዲያ ለምሳሌ ከነ ቲክቶክ፣ ከፌስቡክ፣ ከኢንስታግራም ከተለያዩ ሶሻል ሚዲያዎች ለየት ያደርገዋል። ለምን ካልን ሌሎች ሶሻል ሚዲያዎች ክፍያ ለመጀመር ሞኔታይዝ ለማድረግ ቢያንስ አሁን ለምሳሌ ቲክቶክን ስናይ ከ10,000 በላይ ፎሎወር መኖር አለበት ይላል። ፌስቡክ ደግሞ ልክ እንደዚሁ ፔጅ ከፍተን ልክ እንደዚህ ከ10,000 ምናምን፣ ዩቲዩብም ልክ እንደዚሁ 1,000 ሰብስክራይበር ከዛ ወዲያ ደግሞ ሞኔታይዝ የሚጀምር። ፖፖ እንደዛ የሚባል ነገር የለም። በተለይ ለሴቶች ገና እንደገቡ ላይ በመቀመጥ ሳንቲም መስራት ይችላሉ ማለት ነው። ይሄ ለየት ያደርገዋል። ሁለተኛው ምንድን ነው? እውነተኛ ለመሆኑ ትልቁ ማስረጃችን አሁን እዚህ ጋር እንደምናየው ከፖፖ ጋር የሚሰሩት የኛ ሀገር ባንኮች አሉ፣ 4 ባንኮች። እነሱ የት አካባቢ እንደሚገኙ እዚህ ጋር እናያለን። በኢትዮጵያ ውስጥ የሚሰሩት የኢትዮጵያ ንግድ ባንክ፣ ቴሌብር እና አዋሽ ባንክ። ለምሳሌ ይህን ያለኝን ውጤት ፖይንቱ ወደ ብር ተቀይሮ ነው መውጣት የሚችለው እና ይሄን እናውጣ ብንል ዊዝድሮ የሚለውን ኦኬ እንላለን። ከዛ ያለው ሳንቲማችን ከዚህ ጋር ይጻፋል፣ ምን ያህል እንዳለን በዶላር ያስቀምጥልናል። ከዚህ ጋር እንደምታዩት አዋሽ ባንክ ይታያቸዋል። ሌሎች ባንኮች በስር 4 የሚሰሩት ባንኮች ውስጥ ማለት ነው። አንዱ ይሄው እዚህ ጋር ለምሳሌ ከላይ ያሉት ኢፔይ ምናምን የሚባሉት የውጭ ባንኮች ናቸው። ዩኤስዲቲ፣ ባይናንስ ምናምን ነገር፣ ፔኖር። ከኛ ሀገር ያሉት ደግሞ ልክ እንደ ቴሌብር፣ ኮመርሻል ባንክ እዚህ ጋር እንደምታዩቸው፣ አዋሽ ባንክ እና አቢሲኒያ። አራቱ ባንኮች ከዚህ ፕላትፎርም ጋር አብረው ይሰራሉ። ሳንቲም ማውጣት ስንፈልግ በአራቱ ከዚህ ጋር በምናውቃቸው በአንዱ ባለን አካውንት ማለት ነው በዛ ማውጣት እንችላለን። ይሄ ለትክክለኛነቱ ማስረጃ እንዲሆን በሚል ነው። ሌላው ትልቁ ማስረጃችን ምንድን ነው? ለምሳሌ ያለኝ ሳንቲም እንዴት ምንዛሬውን ያውቋል ካልን ይኸው እዚህ ጋር ከታች እዚህ ጋር እንደምታዩት እንደነገርን እዚህ በፊት እንዳወራነው 100,000 ፖይንት ሲሆን $10 ማውጣት